አለፍን እንደዚህ በዚህ ደቂቃ ውስጥ ነገሮችን ልማቋረጥ ለእኔ ሳይከብደኝም እኔ አሁን እዚህ ጋር ቆሜ እንዳየኸኝ አይደለም አዳሬ እንዴት ሆኜ እንዳደርጉኝ የማውቀው በቃ ማለት ስለማከብር ነው ሂጂ ስትለኝም የሄድኩት። ስለዚህ አብርሽ እኛ ሁላችንም ከጎንነን እስካሁንም ባለው ድረስ ማለት ነው። ግን ደግሞ አንተ የሆነ ነገር ሳትሆን በዚህ ልክ ይህን ነገር መወሰን አትችልም። ምክንያቱም የሆነ ነገር ትረዳለህ። ገባክ? እሷ ምንም መልካም ነገር አስባ እንዳልመጣሽ ግልጽ ነው። ከኔ አፍ አትጠብቀው አብርሽ። እንዴ የፈለገ ብታፈቅራት የፈለገ ብትወዳት አላውቅም፣ ብቻ እንዴ ሰው ልጅ ለምን በዚህ ልክ መረዳት በዚህ ልክ እንዴት ይከብድሃል አብርሽ? እሷ ልትሸውድህ እየሞከረች ነው። በቃ ያሁሉ ቴክስት ስልክልህ ያሁሉ ስደውልህ ቢያንስ ልታወራኝ ፈቃደኛ መሆን ነበረብህ አይደል? እንደዚህ በአንዴ ነገሮችን ለማቋረጥ መወሰንህ ልክ ነው ብለህ ታስባለህ? እኔ ይህን ያህል ጠላትህ ነኝ አብርሽ? ቢያንስ ሰው ሆይ ሆይ ስላለልክ ወር ደግሞ የሆነ ነገር ስላለክ አይደለም። እኔ እናንተ የምናውቀው ነገር አለ አይደል እንዴ? እኔ ለአንተ መልካም ነኝ እንጂ መጥፎ ነገር አስቤ ይላቃለሁ። ደስታህን ነው አይደል ማስቀድመው አብርሽ። ስለዚህ አሁን ጥያቄ በጣም ስለሆነብኝ ነው። ማታ ራሱ እንቅልፍ በጣም ስለነሳኝ ነው ከምልህ በላይ ማለት ነው። ስልክ አለማንሳትክ፣ ቴክስት አለመመለስክ፣ ነገሩን ባንዴ በቃ ሄርሜላ እንደዚህ ትውጣ ከህይወቴ ምናምን ብለህ የወሰንክበትን ነገር ትክክል እንዳልሆነ ነው ልነግርህ የምፈልገው። ምክንያቱም እየተሸወድክ ነው ያለው አብርሽ። እኔ አንድ ጥያቄ መጠየቅ እፈልጋለሁ አብርሃም። እርግጠኛ ነህ አንተ ሩታ ከልቧ ነው የቀረበችን? ከአንተ ጋር የሆነችው ከልቧ ነው? ከዚህ በፊት የተፈጠረውን ማሰብ አለብህ። ለምንድን ነው እንደዚህ ቶሎ የታረቀችኝ ብለህ ማሰብ አለብህ አብርሃም። ትልልቅ ሰው ገብቶበት ነበር በእናንተ እንትን ብዙ ሰው ተለምኗል። የልጅነት ጓደኞች እነ ኤፍሬም እነ ማርቆስ ከመጀመሪያው ጀምሮ እኛም ሁላችንም አይደል እህቶችም አይደል ብዙ ሰው ገብቶበት ምንም ያልተስተካከለ ነገር እንዴት ነው በአንዴ እንደዚህ ልትል የቻለችው ልትቀየር የቻለችው? ምንድን ነው እያጃጃለች ነው አብርሃም? አብርሽ አንተ እኮ የዋህ ስለሆንክ ዝም ስለምትል በቃ ነገሮችን በክፋት አድርገህ ወይም ደግሞ ነገሮችን የሰው ልጅ በክፋት አያስብብኝም ብለህ ስለምታስብ ጭንቅላት እንዲህ በቃ በቀረብኩ ልክ ስለማውቅ ነው አይደል? ያንተም የዋህነት ነው እንደዚህ እንደወድህም እንዳከብርህም ብዙ ነገር ለአንተ እንደሆን የሚያደርገኝ። ስለዚህ ያንን ነገር ደግሞ አውቃ እሷ እየተጠቀመችብህ ነው ያለችው። አብርሽ ይበቃል አብርሃም፣ ገብቶሃል? እኔ አሁን ከእሷ ጋር ስለታረቅ እኮ ምንም ተፈጥሮ ምናምን አይደለም፣ ምንም የሚጎልብን ምናምን ነገር የለም። ምንፈልገው ያንተን ደስታ ነው ያንተን ፍቅር ነው አይደል? ግን ደግሞ አሁንም ከእሷ ጋር እያጃጃለች ወይ ደግሞ ሄርሜላን እኛን ለማብሸቅ ከሆነ እሷን መርጣ ከእናንተ ህይወት ወጥተን ምንም ነገር ከአንተም አጠገብ ላንሆን እንችላለን። ግን ደግሞ የዛን እውነቱ ከገባ ለእነሱ ለእኛ ብላ ወይ ደግሞ እኛን ለማብሸቅ ብላ ከገባች እርግጠኛ ነኝ እኛንም ታጣለ እሷንም ታጣለ ነው አብርሃም። በከፋ ሰዓትና ባዘንክበት አንገት በደፋ ሰዓት እኛ ነን አጠገብ የነበር ነው። ግን ያንን ነገር እውነት ነው ወይስ እውነት አይደለም ብለን እንድታጣረን እንፈልጋለን አብርሃም። ወይስ ምን አስነክተ ነው ወይም ምን ሆነ ነው? እኔ ግራ ገባኝ እኮ አቤል፣ ባንዴ ነው የተቀያየረብኝ ሁላ ማለት ነው። ብቻ እኔ አሁን እንዲህ ነው ልክ አይደለም አብርሽ። ግን ደግሞ አሁንም ቢሆን አንተ ስትጎዳ፣ አንተ ስታዝን፣ አንተ የሆነ ነገር ስትሆን ማየት አልፈልግም። ምክንያቱም ከድሮም ጀምሮ ያንተን ሰላም፣ ያንተን ፍቅር፣ ያንተን ጤና፣ ያንተን ደስታ ማየት ነው የምፈልገው። ለዛ ቢያንስ የሆነ ነገር መረዳት አለበት። እሷ ልክ እንደዛ ዲስሪስፔክት እንዳደረገች ልክ እንደሆን ልጅ እንኳን ክብር መስጠት እንዳለባት ክብር ሳሰጥክ በቃ ስለወደድካት ቤቷ እንደዛ አንዴ መኪና ይዘህ እየሄድክ አንዴ ወርቅ ይዘህ እየሄድክ አንዴ እሷን ዛሬም ተስፋ አልቆርጥም እያልክ እኔ ልክ ለአንተ እንደምለፋው አንተ ለእሷ እየለፋክ ምላሹ ግን አንተ ቢያንስ የሆነ የዋህነት አለህብህ እኮ። እሷ እኮ ምንም አይነት ቢያንስ እንደ ባል እንኳን ክብር አላሳየችም። በምን ቅጽበት እንዴ ቢያንስ 20 ደቂቃ 30 ደቂቃ አይሆንም እኮ አንተ እስክትመጣ ድረስ ነው። ያንን እንኳን እያስመሰለች እያየሃት እንዴት እንደዚህ ትሆናለህ? በቃ እኛ እያወራን አልፈልገውም ምናምን ስለአንተ መጥፎ ነገር ብዙ ነገር እያወራች በአንዴ የተቀየረች አባቴ ብላ ነው የጀመረች። ስለዚህ ይሄ ነገር እልህ አስይዟት ኦር ደግሞ ያንተን ሰላም ያንተን ጤና እኔ ከጎንክ እንዳለው ስትረዳ ነው አብርሽ ለዚህ ነገር የተገፋፋቸው። ፉክክሩ ከሄርሜላ ጋር ነው አብርሃም። ሄርሜላ የሆነ ነገር ትሪት ስላደረገች ሄርሜላ ስላሳከች ከሄርሜላ ጋር ከሆነ ችግሩ ወደ ሄርሜላ እየመጣ ነው። ገብቷል? ሄርሜላ እያዝናናቸው ነው፣ እየሳካ ያለው ሄርሜላ ምክንያት ነው። ስለዚህ አሁን ሩታ ሄርሜላን ለማሸነፍ እንጂ የእውነት ፍቅር አሸንፏት አይደለም እየመጣች ያለችው። ጋሼ ለምኗታል፣ ኤፍሬም ለምኗታል፣ ተንበርክኮ አይደል እንዴ ያንን ወረቀት ለማስፈረም ብዙ ሰጣ ገባ ውስጥ ገብቶ ያ ሁሉ ነገር ረስታ በአንድ ጊዜ እንደዚህ አይነት ነገር ውስጥ ሊገባ አይችልም። ቢያንስ ሂደት አለው እኮ አይደል እንዴ? እርቅም ሲሆን እኮ ሂደት አለው። ነገር ግን ይሄ ነገር ከሄርሜላ ጋር በቃ ከሄርሜላ ጋር ነው ችግሩ።
ሄርሜላ ስላዝናናች ወይንም ደግሞ ሩታ ጥላ እንደሄደችው ወድቀ ስላልተገኘ ነው። በደንብ ስለዚህ አብርሽ ቢያንስ ሊገባህ ይገባል። ቁጭ ልክ ማሰብ ይኖርብሃል። በቃ እኔ ስለ እኔ ህይወት ይሄ ሰው አይጠቅምሽም ብለከኝ ይሄ ሰው አይጠቅምህም እንደምልክም እኔ ደግሞ እየነገርኩህ ነው ያለሁት። ቢያንስ ቆም ብለን ለማሰብ ሞክር አብርሽ። ትዳርክን ፈልገው ስለማውቃት ነው ሩታ። ወይኔ ምንድን ነው ያስነካች? የበላኸው ነገር አለ፣ የጠጣኸው ነገር አለ አብርሽ። ሄርሚ እሺ እሷ ከልቧ ነው ከልቧ ቢሆን በዚህ መልኩ አልነበረ የምትመጣው። የምርክም ነው። ከትላንት ወዲያ ህፃኑን ይዘው መጣ ነበር። አሁንም ህፃኑን ይዘው እየመጣች ነው። ስለዚህ ሂዱ በቃ እናንተ። እዚህ ስታያችሁ ሌላ ነገር ነው ከእሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለእኔ ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም አብርሃም ነው እግዚአብሔር ሂዱ በቃ። እኔ እኮ ትናንትና ስማኝ፣ ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዴ መጣሁት? በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? እንደዚህ በአንዴ ነገሮችን ውስን አድርገህ በቃ ሄርሜላ ከህይወቴ ትውጣ ብለህ በአንዴ እንደዚህ የምታስወጣኝ ሲሆን ቢያንስ በቀስ ስቴፕ ባይ ስቴፕ አይደል እንዴ? ለእኔስ ቢሆን አይከብደኝም ነገሮች ይሁን። እሺ የኔም ነገር ይሁን ችግር የለውም። ያንተን ደስታ አስቀድማለሁ። ግን ደግሞ አሁን ደስታህን ለማስቀደም ኦር ደግሞ እሷ ሰላምክን ፈልጋ አይደለም። ለምን አታምነኝም? እኔ ስለ ሩታ መጥፎ ነገር ነግሬ ካውቃለሁ? አላውቅም አይደል እንዴ? ራስን እንድታዳምጥ ነው አይደል እንዴ ማድረግ። በተቻለ ካቀም እኮ ላዝናናህ ነው አይደል እንዴ የምሞክረው። አጨናንቄ እኮ አልቀርም እኮ። አሁን በቃ ችግር የለውም ሂዱ። እንደውም ሳትመጣ ሂዱ። አቤል ይዛት ሂዱ። እናንተም ብሩክም ሂዱ። በቃ ለእኔ ያስባችሁ እንደሆነ ይገባኛል። በቃ ግን ሩታን እናንተ እንደምትሏት አይነት ሰው አይደለችም። ሩታ ከልቧ ነው የታረቀች። ለመታረቅ የፈለገችውም ከኔ ጋር በቃ ሁሉ ነገር ከልቧ ነው። ለምንድን ነው እንደዚህ ሞኝ ያደረገች ግን? ወይኔ የወረድነው ነገር በአንድ ጊዜ ይረሳል። እሺ አንድ ጥያቄ ልጠይቅህ። ያ ሁሉ ነገር ስታደርግ ዛሬ ምን መጥቶ ነው ልቧን የገዛው? ምን ተፈጥሮ በዛች ቅጽበት ውስጥ? ቢያንስ ጋሽዬ መልሷት ቢሆን እውነትም በቃ ጋሽዬ መልሷት ነው አባት ነው መልሷት ነው ይባላል አብርሽ። ቢያንስ እኮ ነገሮችን ቆም ብለን ኤፍሬም፣ ያ ሁሉ ነገር ያ ሁሉ ተለፍቶ ያልተመለሰች ይህን የዋህነት ይበቃል። እስኪ አንዳንድ ልቃ እንዴ ሁሌ አንተ እንደዚህ ለስርስ ያዳረሰች ልጅ አሁን በአንዴ ስትታረቅ አባቴ ምናምን ስትል ምንም አጠረጥር። እኔ እኮ አሁን እሷ ላይ መጥፎ ነገር ምናምን አስብ አይደለም ግን አስብ ነው ያልኩህ። የዋህ በቃ አስብ። የዋህነት ግን ይበቃል። እኛ እኮ ሙጥኛ አንልብህም። አጠገብ ላይ ሆነ አትውጡም ስትለን አንወጣም አንልህም። አንተ ፍላጎት ሳንተገብር እንትን አንልም። ግን የዋህነት ይበቃሃል። በቃ እንዴ ትላንትና ከትላንት ወደ ያሳሰረች ልጅ አሁን መጣ አባቴ ስትል አይከብድም? ኤርሚ በቃ ችግር የለውም። የምርክን ነው አብርሽ? ከልብ ነው እንደዚህ የምትለው? ግን ደህና ነህ? ቆይ የምልህ አብረሃት ምግብ በልተሃል? አብረሃት ምግብ የሆነ ውሃ ነገር የሆነ ምናምን ወይ ወጣ ስትል የሆነ ያደረገችብህም ነገር ያለ እየመሰለኝ ነው። እንደዚህ በአንዴ ልብ ሩታ እንደዚህ አንቺ እንደምትያት አይነት ሰው አይደለችም። አልገባክም? ይገባኛል። በደንብ ነው የሚገባኝ። አንቺ እንደምታስቢያት እና አንቺ እንደምትያት አይነት ሴት አይደለችም ሩታ። ቅናት አሳብዷት እልህ ይዟት ነው እንጂ ፈልጋህ ወዳህ አይደለም። ለምን አይገባህም? ለምን የሚወድህን የሚያፈቅርህን የሚያከብርህ እዚች ጋር ከጎንክ አሁንም እንደዛ የፋኝ አሁንም እንደዛ እንትን እያልክ ትዕግስቴን ለምን ታስጨርሰኛለህ አብርሽ? እኔም እኮ ሰው ነኝ አይደል እንዴ? እንዴ ለምን የሚወድን የሚያከብርን ሰው እኮ ከሚወደው ከሚያከብረው ከሚያፈጥረው ደስተኛ ከሚሆን ሰው ጋር የሚኖሩ ሁሉ ነገር እኮ መቅረት ካለበት ይቀራል። እንዴ የሚሆነው ነገር ነው እንጂ እኮ የማይሆነው ነገር አይሆንም አይደል እንዴ አብርሽ? ስለዚህ እሷ አላማዋን እየነገርን ነው። ቢያንስ ቆም ብለህ እንዴ ምንም ስለ ሩታ ሲባል እኮ እንዴ ሰው ናት አይደል እንዴ? አንተ እኮ 100% ሰው ናት እያልክ ነው። በቃ 100% ምንም አትሆንም እያልክ ነው። ሁኔታክ እንደዛ ነው። በዚህ ልክ ነገሮች ለምን እንትን እንዳልክ አላውቅም። ግን ደግሞ እኔንም ቢሆን ቢያንስ ይሄን የስልፋት አያሳዝንም? ከጎን ኮኜ እንደዛ እንደምወድህ እንደዛ እንደማፈቅርህ እንደዛ እንደማከብርህ ከህይወቴ ውጭ ስትለኝ እሺ እያልኩ ከህይወቴ እየወጣሁኝ እኔ ሳላሳዝንክም ቢያንስ አንድ ስልክ እንኳን ስትደውልልኝ እንዴት ሰፍ ብዬ እንደማውራክ ታውቃለህ አይደል እንዴ አብርሽ? ነገሮችን ሁሉ ረስቼ ያለህበት ሁኔታ ሳላቅቁ ቀርቼ አይደለም። እንደምወድህ እንደማከብርህ ታውቃለህ አይደል እንዴ? ለምንድን ነው የኔስ ነገር እንዴ? ሴት ልጅ ነኝ አይደል እንዴ አብርሽ? ታሳዝነኝ እንጂ ምስኪን ልጅ ነች። በዚህ ልክ እንደዚህ ምንም እኮ ያረክላት ነገር የለም። ምንም እኮ አላረክላትም እስካሁን።
ግን ለአንተ ደፋ ቀና ትላለች። ለአንተ ሰላም፣ ለአንተ ፍቅር ስትል እኔ እኮ ምንም ማለት ሰው እኮ አታ ምናምን አይደለም የሚወዳትም ሰው ምናምን አታ አይደለም ሙያ ምናምን አታ አይደለም። ይኸውልህ ግን አንተ የተሰበረውን ልብ ለመጠገን ነው። ገብቶሃል? ግን አንተ አይንህ አሁንም አልገለጥኩም። ምናልባት ነገሮች ካለፈው በኋላ አብርሽ እንትን እንዳይ ይቆጭሃል። እውነት ማለት አንዳንድ ጊዜ ሁሌ እንደዚህ መሆንም አይነት ስሜት አይሰማክ? አላሳዝንክም? እኔም እኮ ይከፋኛል። እኔ ለአንተ መጥፎ ነኝ አብርሽ? ለአንተ ክብር ለአንተ ፍቅር ከማሳየት ውጭ